ለህፃናት የትምህርት ቤት ምግብ የተመጣጠነና ጉልበት ሰጪ መሆን አለበት። ለትምህርት ቤት የሚሆኑ ጥሩ የምሳ እቃ ምግቦች መስራት ለልጆ ትልቅ ሚና አለው። ትምህርታቸውን አቅም ኖሯቸው እንዲከታተሉና ንቁ ሆነው እንዲከታተሉ። ሰላም ጤና ይስጥልን። እንኳን ወደ እንማማር የዩቲዩብ ቻናል በሰላም መጣችሁ። ለዚህ አስተማሪ ቪዲዮ አዲስ የሆናችሁ ቪዲዮውን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ እንደተለመደው ቪዲዮ ላይክ እያደረጋችሁ እንድትጀምሩት ጋብዛችኋለሁ ማለት ነው። ዛሬ እንግዲህ በጣም ጠቀሜታ የሆነ ቪዲዮ ነው ይዤላችሁ የመጣሁት። አብዛኛው ወላጅ ቁርስ ላይ ለልጆች ምን ልቋጥር፣ ምሳ ላይ ምን ልቋጥር፣ አንዳንዶቻችን ደግሞ ምሳ ላይ መቋጠር ያለበት ምግብንና ቁርስ ላይ መቋጠር ያለብንን ምግብ ማናውቅ ሰዎች አለን። ምክንያቱም ይሄ ካለማወቅ የተነሳ ልጆች ማግኘት ያለባቸውን ንጥረ ነገሮች በሙሉ ሳያገኙት ይውላሉ ማለት ነው። ያ ማለት ደግሞ ልጆቻችን ከምግብ ማግኘት ያለባቸውን ነገሮች በሙሉ ሳያገኙ ሲቀሩ ትምህርታቸውን ንቁ ሆኖ የመሳተፍ ንቁ ሆነው የአቴንሽን ኖሯቸው እንዲከታተሉ የሚያደርገውን ስራ ብሬናችን የሚሰራውን ስራ በአግባቡ ሊሰራ አይችልም ማለት ነው። ልጆቻችን እንቅልፍ ማለት የድካም ምልክት ማሳየት ሊሆን ይችላል እና ስለዚህ ወላጆች ግዴታ ማወቅ ያለባችሁ ነገሮች ምንድነው? ለልጆቻችሁ የምሳ አቆጣጠር ምን ላይ መቋጠር አለበት፣ ወይም ደግሞ ምሳ ላይ ምን መቋጠር አለብኝ፣ ቁርስ ላይ ምን መቋጠር አለብኝ፣ የምቋጥራቸው ምግቦችስ ምን ማለት ነገር አለ። መቼም ሁሉም ሰው ልጁ አቴንሽን ሰጥቶ ወይም ደግሞ ፎከስ አድርጎ ትኩረት ሰጥቶ እንዲከታተልና ጎበዝ እንዲሆንለት ይፈልጋል። ስለዚህ ያ እንዲሆን ደግሞ እንደ ወላጅ ደግሞ ከምግብ አኳያ ምን ማድረግ አለበት የሚለውን ነገር በደንብ ማወቅ ያስፈልጋል ማለት ነው። ዛሬ በጣም አስተማሪና ጠቃሚ የሆነ ቪዲዮ ይዤላችሁ የመጣሁት ወይም ደግሞ ሸር ማደርግላችሁ ለልጆቻችሁ ለትምህርት ቤት ምን አይነት ቁርስና ምሳ መቋጠር አለባችሁ፣ ጥሩ የሆነ ወይም ደግሞ ጤነኛ ምግብ ለልጆቻችሁ መቋጠር ንቁና ደስተኛ ሆነው እንዲውሉ ይረዳቸዋል። በተጨማሪም አቴንሽን ሰጠው ትምህርታቸውን በደንብ እንዲከታተሉ ይረዳል። እንግዲህ ወላጆች ወይም ደግሞ አሳዳጊዎች ቁርስ ላይ ምን ልቋጥር፣ ምሳ ላይ ምን ልቋጥር የሚለውን ነገር በደንብ ነግራችኋለሁ። ቪዲዮውን እስከ መጨረሻ እንድታዩት እጋብዛችኋለሁ ማለት ነው። እንግዲህ ለቁርስ የሚሆኑ ምግቦች መለየት አለብን፣ ለምሳ የሚሆኑ ምግቦችን ደግሞ መለየት አለብን ማለት ነው። ለምሳሌ ለቁርስ የሚሆኑ ምግቦች ምን ናቸው ስንል፣ አንደኛ ቶስት እንግዲህ ከዳቦ የተሰራ ወይም ደግሞ ዳቦ እንለዋለን። ይሄ ስላይስ ሊሆን ይችላል፣ ስላይስ ዳቦ ሊሆን ይችላል። ኤቭሪቲንግ ዳቦ ከስንዴ የተሰሩ ነገሮች ማለት ነው። እነሱን የተለያዩ ነገሮችን ለምሳሌ የተለያዩ ነገሮችን ስል ኦርጋኒክ ቢሆኑ ይመረጣል። ለምሳሌ ማር፣ ንጹህ ማር በመቀባት ቶስት ካደረግን በኋላ ማር በመቀባት ቁርስ ላይ ከፍሩት ጋር በማድረግ ማለት ነው። ይህን ለአንድ ቀን መቋጠር እንችላለን ለቁርስ ማለት ነው። ሌላ ደግሞ ቁርስ ላይ የሚሆነው ምንድነው? ዋፍል አሰራር አሁንም ደግሞ በጤፍ በስንዴ በተለያዩ ነገሮችን ልጆቻችሁ ጉልተን የሚበሉ ከሆነ ኢትስ ኦኬ። ጉልተን የሆኑ ነገሮች እንደ ስንዴ ነገር ዋፍል በመስራት ቁርስ ላይ መቋጠር እንችላለን። ዋፍል አሰራር እንግዲህ ብዙ ነገሮች በውስጡ ያካትታል። ተልባ ይገባበታል፣ እንቁላል፣ ሙዝ፣ እነዚህ ብዙ ነገሮች አሉት። እንግዲህ በዋፍል ላይ እነዛ የተለያዩ ኦሜጋ 3 ፋቲ አሲድ ምናምን ስላላቸው ለልጆቻችሁ ፎከስ አድርገው እንዲከታተሉ ይረዳል ማለት ነው። እንደ ዋፍል፣ ፓንኬክ፣ እንቁላል አድርገን ከጎን ፍሩት እንዳለ እንዳንረሳ። ፍሩት በተለያዩ ነገሮች በፋይበር በቫይታሚን የበለጸጉ ስለሆኑ ፍሩት ሁልጊዜም ከጎናቸው ማድረግ አይረሳም ማለት ነው። ስለዚህ ቁርስ ላይ ምን መቋጠር አለባችሁ ማለት ነው? እንቁላል፣ ዋፍል፣ ፓንኬክ እና ቶስት ዳቦ ማለት ነው። ይሄን ነገር ቋጥራችሁ ለአንድ ቀን መላክ ትችላላችሁ። ወይም ልጆቻችሁ ሰኞ ላይ ዋፍል ካረጋችሁ ማክሰኞ ላይ ፓንኬክ፣ ሮብ እያደረጋችሁ በየቅደም ተከተላችሁ እነዚህን ነገሮች ካደረጋችሁ ልጆቻችሁ በፍጹም ትኩረት ማይኖራቸው ምክንያት የለም። ሁላቸውም ትኩረት አድርገው ልጆቻችሁ በደንብ ይማራሉ ማለት ነው። ለምሳሌ ሙዝ፣ ብሉቤሪ፣ ስትሮበሪ አጠቃላይ የቤሪ ዘሮችን ከጎን በማድረግ እነዚህም ቫይታሚኖች፣ ማዕድናት፣ ፋይበር በውስጣቸው ስላለ ንቁ ጤናማ እንዲሆኑ ይረዳቸዋል ማለት ነው። ልጆች አንዳንዴ ሲማሩ ይተኛሉ ወይም ደግሞ ያንቀላፋሉ ወይም ደግሞ የመሰልቸት ባህሪ ያሳያሉ። ያን ምግብ ነው። ይህን ካርቦሃይድሬት ወይም ደግሞ ማዕድናት፣ ፋይበር
በውስጣቸው የሌለ ምግብ ከበላ ልጆቻችሁ መብላት ነው እንጂ ምንም ስራ ላይ ያልዋለም ማለት ነው የምሰጣቸው ምግቦች። ስለዚህ በሚማሩበት ሰዓት እነዚህ ለልጆቻችሁ በጣም ከፍተኛ የሆነ ጥቅም ይሰጣቸዋል ማለት ነው። ቁርስ ላይ ይሄን ካየን እንግዲህ ለምሳ ምን መቋጠር አለብን የሚለውን ደግሞ ምሳ ላይ አንድ ማወቅ ያለብን ነገር አሉ። ምክንያቱም አሁን ለምሳሌ ምሳ ላይ ወይም ደግሞ እንትን ብትቋጥሩ ዋፍል ብትቋጥሩ ወይም ደግሞ ሳልመን የተለያዩ ነገሮች አሉ ብትቋጥሩ እነዛ ነገሮች ምሳ ላይ በምታረጓቸው ሰዓት የመጠንዘልና ያሉት በውስጣቸው ያሉት ንጥረ ነገር ካለቁ በኋላ ነው የሚገኙት ማለት ነው። ምክንያቱም ፍሬሽ እንደሆነ መብላት አለባቸው ልጆች። ስለዚህ ምሳ ላይ ማወቅ ያለብን ነገር ምንድነው? ምሳ የምንቋጥረው ምግብ ጉልበቱን ጠብቆ እንዲቆይና ከሰዓት በኋላ እንዳይጠነዝል ማድረግ አለብን። ስለዚህ ምን አይነት ምግብ ምሳ ላይ መቋጠር እንችላለን ስንል እንግዲህ አንደኛ ሳንዱች ወይም ደግሞ ይሄ ጥቅልል የምንለው ማለት ነው። አንድ ቂጣ የሆነ ነገር ጋግረን በውስጡ ምን አድርገን የተለያዩ ነገሮችን በመጨመር መጠቅለል እንችላለን ማለት ነው። ይሄም የዶሮ ስጋ ሰርተን ቱና ሰላጣ ወይም ደግሞ አይብ ካሮት ኪያር ኩከምበር በማድረግ በውስጡ ጠቅልለን ያንን ለምሳ ማድረግ እንችላለን ማለት እንደ ሳንዱች ነገር አድርገን ማለት ነው። እና በቂጣው ጠቅልለን ምሳ ላይ ማድረግ አለብን። ከጎን ደግሞ ቬጂቴብሎችን ማድረግ እንደ ካሮት ኩከምበር ወይም ደግሞ ኪያር ነገሮችን ከጎን እያደረግን ምሳ ላይ ማድረግ እንችላለን ማለት ነው። በሁለተኛ ደረጃ ደግሞ ቡናማ ሩዝ የተለያዩ ነገሮች አሉት። ለምሳሌ በሩዝ ውስጥ ነጭ ሩዝ አለ፣ ቡናማ ሩዝ አለ፣ በቡናምና በነጭ መካከል የሚገኝ ደግሞ ሩዝ አለና ግን በጣም ለጤና ጠቃሚ የሆነው ቡናማ ሩዝ ነው። ይሄም ከጎኑ ቬጂቴብል በማድረግ ፋይበር በውስጡ ከፍተኛ የሆነ ፋይበር ነው ያለውና ዘላቂ የሆነ ጉልበትን ይሰጣቸዋል ማለት ነው። ልጆች በቀላሉ አይደክሙም። ግን እዚህ ጋር ልብ የምትሉት ነገር ምንድነው? ምሳ ላይ ለምሳሌ ቁርስ ላይ ሩዝ አድርገን ከሆነ ምሳ ላይ ፓስታ ኦር መኮረኒ አድርገን ከሆነ ከጎኑ ደግሞ አፕል ኦሬንጅ ድብልቅልቅ ያለ ነገር ካደረግናላቸው እነዚህ ልጆች በፍጹም ምንም ንቁና አቴንሽን ኖሯቸው ሊከታተሉ አይችልም። ቢከታተሉም ለትንሽ ደቂቃ ነው። ሙሉውን ቀን ደክሟቸውና ተንቀላፍተው ምን ብለው ነው የሚመለሱት ወደ ቤትና እንደ ወላጅ ግዴታ ይሄን ማድረግ አለብን ማለት ነው። ሌላ ደግሞ ኦትስ የምንለው ወይም ደግሞ አጃ ይሄ በጣም ጉልበትን የሚሰጥ ነው። ይህም ፋይበር ያለው ነው በውስጡ ማለት ነው እና ከፍተኛ የሆነ ጉልበትን የሚሰጥ ስለሆነ አጃን መጠቀም እንችላለን ማለት ነው። ሌላው ደግሞ ንጹህ የሆኑ ከስንዴ ምግቦች እንደ ፓስታ መኮረኒ ንጹህ የተደበላለቀ ነገር ሳይሆን ከስንዴ እየተሰሩ ፓስታ መኮረኒ የሆኑትን ከጎኑ ቬጂቴብሎችን በማድረግ መቋጠር እንችላለን ማለት ነው። እንግዲህ ቤተሰቦች ቁርስና ምሳ እንደዚህ አድርጋችሁ ከለያችሁ ላይ ደግሞ በእያንዳንዳችሁ ላይ ቁርስ ላይ እነዚህ ነገሮችን መቋጠር አለብን እንዳልኩት ማለት ነው። ቶስት ዳቦ፣ ዋፍል፣ ፓንኬክ፣ እንቁላል ከዚህ ውጭ ቁርስ ምንም ነገር ባታደርጉ ይመከራል። እንግዲህ ጥናቱም እንደሚያመሰግነው ሁሉም እንደሚባለው ማለት ነው እና ቁርስ ላይ ቀለል ያለ ነገር እንደ ቶስት ዳቦ አድርጎ በመቀባት ዋፍል፣ ፓንኬክ፣ እንቁላል ከጎኑ የተለያዩ ፍሩቶችን በማድረግ ሙዝ ሊሆን ይችላል፣ ብሉቤሪ ሊሆን፣ ስትሮበሪ፣ አፕል ሊሆን ይችላል። እንግዲህ የተለያዩ ፍሩቶች አሉና እነሱን ነገር ጎን በማድረግ የልጆቻችሁን ጤናማ የአእምሮ እድገት ወይም ደግሞ ጤናማ ሆነው አቴንሽን ኖሯቸው እንዲከታተሉ ማድረግ ይቻላል። ምሳ ላይ ደግሞ እንደ ሳንዱች በመስራት ቡናማ ሩዝን በማድረግ አጃ በማድረግ ንጹህ የስንዴ ምግቦችን በማድረግ መቋጠር ትችላላችሁ ማለት ነው። ለእናንተም ኢዚ ይሆናል። አንዳንዴ ወላጆች ነገ ጧት ምን ልስራ ወይም ደግሞ ነገ ምን ይውሰዱ ከማለት ቁርስ አለ ምሳ አለ እያንዳንዳቸውን ፕሮግራም ፕላን በማድረግ ሁሌም እንደዛ ነገሮችን መቋጠር በጣም አስፈላጊ ነው ማለት ነው። ደግሞ ትልቁና ዋናው ነገር ልጆች በጣም ወደውት እንዲበሉ ምግቦችን በቀላሉ ለመመገብ የሚያስችል ቅርጻቸውን በተለያዩ ነገሮች ለማስዋብ መሞከር። አንዳንዴ ምግቦች ስናያቸው ራሱ በጣም ደስ ይላል እና እንደዚህ በምንጠቀልል ሳንዱች በምሰራበት ሰዓት ወይም ደግሞ ራይዝ በምሰራባቸው ሰዓት ከጎኑ እንደዚህ ብሮኮሊ ይሄ
ፎሶሊያ ነገሮችን አብሮ በማድረግ ካሮቱን አብሮ በማድረግ አስውበን ብንቋጥርላቸው በጣም መልካም ይሆናል ነው ምለው። እንግዲህ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። ያው ሁላችንም ቢሆን በምናየው ነገር ነውና እና ደግሞ አይቶን ውጤት በምናስተምረው ሰዓት በምንሰራው ስራችን ውስጥ የምናየው ነገር ነውና ልጆቻችን እንደዚህ ብቁ ሆነው ወይም ደግሞ አቴንሽን ሰጠው ትኩረት ሰጠው እንዲከታተሉ ከፈለግን ጤናማ የሆነ የምሳ አቆጣጠር መኖር አለበት ነው ምለውና የዛሬ ቪዲዮ ይሄን ይመስል ነበር። ጥያቄ ካላችሁ ወይም ደግሞ እንደዚህ ብታረጊስ ምትሉኝ ነገር ካለ ኮሜንት ስር አስቀምጡልኝ፣ እመልስላችኋለሁ። ስለምትከታተሉኝ በደንብ አመሰግናለሁ። ቀጣይ አዲስ ቪዲዮ ይዤላችሁ እስከምመጣ ድረስ ሀገራችን ሰላም ያድርገው። ይዤላችሁ እመጣለሁ። ባይ ባይ።